ያዕቆብ ሆይ የጠራውም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ ይላል። ማን ነው ይህን እየተናገረ ያለው? እግዚአብሔር ያህዌ አይደል? አዎ። እሺ ቁጥር 13 ላይ ቀጥል። ቁጥር 13 ነው። እጄም ምድርን መስርታለች። እናንተ አሁን እጁንና እግዚአብሔርን እየለያችሁ እኮ ነው የተቸገራችሁት። ኧረ ቆይ እጄም ምድርን መስርታለች፣ እሺ ቀኜም ሰማያትን ዘርግታለች። በጠራዋቸው ጊዜ በአንድነት ይቆማሉ። ልቀጥል። ይህንን ማነው እየተናገረ ያለው? ቁጥር 13 ላይ እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ያህዌ ነው አይደል? ቁጥር 13 ላይ ያለውን የተናገረው እናንተ ሁሉ ያህዌ ነው። ቀጥል። ቁጥር 14 ላይ እናንተ ሁሉ በአንድነት ተሰብስባችሁ ስሙ። እናንተ ሁሉ ከያህዌ በቀር አምላክ በብሉይ ኪዳን ላይ ስለሌለ ሁሉንም አንብቡ፣ ችግር የለውም አንብቡ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱንም በከለዳውያን ላይ ይሆናል። እኔ ራሴ ተናግሬአለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወንለታለች። ቁጥር 15 ላይ ቆይ አንዴ ቁጥር 15 ላይ እኔ ራሴ ተናግሬአለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወንለታለች ያለው ያህዌ ነው አይደል? ያህዌ ነው የተናገረው። ይሄን ነው በደንብ ስሙ። በደንብ እያስተዋላችሁ ቁጥር 15 ላይ ያለው አካል እየተናገረ ቆይ ቁጥር 15 ላይ ያለው ያህዌ ነው። ከቁጥር 13 ጀምሮ ያህዌ ነው እየተናገረ ያለው። ቀጥል። ቁጥር 16 ላይ ቀጥል። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። እዚህ ጋር ያዘው። አሁንም ጌታ እግዚአብሔር ነው። ያዘው። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ያለው ያህዌ ነው አይደለም? ያህዌ ነው። በጣም ጥሩ። ቀጥልሽ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ይሄን ያለው ማን ነው? አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ያለው ኢሳያስ ሊሆን ይችላል። ሬገን ወንድሜ አሁን ቀጥል። ቆይ ዲንጉ ይባላል። ሳቁን ተውና ቀጥል። ሬገን ድገመው አንዴ። እዚህ ጋ ያለውን ደግማ አንብልን። በገዛ ቆንጨራ የሚለውን አንድ ያንብልን እዛ ላይ። እሺ አነባለሁኝ። ሆኒ አንባ ያራዳ ልጅ ወደ እኔ ቅረቡ፣ ወደ እኔ ቅረቡ፣ ይህንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዛ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ያለው ማን ነው? በገዛ ቆንጨራዬ ነው። ኢሳያስ ሊሆን ይችላል ያልኩህ እኮ ሊሆን ይችላል። ስለዚህ ጋይስ በሊሆን ይችላል ላይ እምነት ሊመሰረት አይችልም። ችግር የለውም። ሬገን አይደለም ሊሆን ይችላል የሚል እምነት አለ እንዴ? አለ እንዴ? ሊሆን ይችላል የሚል እምነት አለ። በእንደዛ ሴንስ አይደለም እያልኩ ያለሁት አልክ እኮ። በምንድን ነው ሴንስ አይደለም እያልኩ ያለሁት። ኢሳያስ ነው ያለው አባቴ። ይሄንን እኮ ነው ይሰጥ። እሺ ይኸውልህ ዮኒ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ሲል እሱ ሊለኝ የፈለገው ምንድን ነው የሚለውን እኔ እና እሱ ስለተግባባን ነው። በነገራችን ላይ መጣል ከዚህ ከጋድም የባሰ ሰው መጥቶልሃል። እግዚአብሔር ይሁን። አይ